መድኃኔ ዓለም ስሙ የተመሰገነ ይሁን። የዛሬውን መልእክት አጠርና ሰብሰብ አድርገን ስናየው አንዲት ከዚህ ቃል ተነስተን የምናያት ታሪክ ትኖረናለች። በዚህ በኦሪት ዘፍጥረት ምዕራፍ 3 ቁጥር 18 ላይ አንድ አስደናቂ ቃል አለ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 18 አዳም ዕፀ በለስን መቼም ሁል ጊዜ አዳም ሔዋን እስራኤል የምንለው በኩረ ኃጢአት ስለሆነ ነው። አዳም ሔዋን ከየት እንጀምር? የሰው ታሪክ የሚጀምረው እነሱ ጋር ነው እና እንዳትሰለች ሁል ጊዜ አዳም ሁል ጊዜ ሔዋን ስንል በኩረ ኃጢአት ማለት የኃጢአት ጀማሪ እነሱ ናቸው። ስለዚህ ተመልከቱ ዘፍጥረት 3:18 ላይ አዳም ከበደለ በኋላ እግዚአብሔርን ካሳዘነ በኋላ ወደዚህ ምድር መጣ። እግዚአብሔር እንዲህ አለው ለይብቁልከ ሶክ ወአሜከላ እነሆ የምትኖርባት ምድር እሾህና አሜከላ ታብቅልብህ አለው። እሾህና አሜከላ ታብቅልብህ የረገጥካት ምድር ምን ማለት ነው? እስከዚህ ሰዓት ድረስ አዳምን የሚወጋ እሾሁ ነበር እኮ 7 ዓመት እሾህ ያላበቀለች ምድር አልነበረችም። ግን አዳምን መውጋት የሚችል አልነበረም። የአዳም ተፈጥሮ እሾህ የሚወጋውና የሚያደማው አልነበረም፣ የተለየ ነበረ። አዳም ከፈጣሪው ሲጣላ ግን አካሉ የሚደማ የሚቆስል፣ አዳምም እንቅፋት ሲመታው የሚያነክስ ተራ ቁስለኛ ሆነና በመጀመሪያ የነበረው ክብሩ ሲገፈፍ ይሄ ጥንካሬው ሁሉ ጠፋ። ስለዚህ የምድር እሾህ አዳምን መውጋት ጀመረ። የመጀመሪያው ትርጉም ይሄ ነው። ሁለተኛ ምድር እሾህና አሜከላ ታብቅልብህ ማለት ፍትወታት እኩያት የሚባሉ አሉ። ክፉ ምኞት ማለት ነው። ክፉ ሐሳቦች አንተን ያድሙህ አለ። ይሄ ማለት ምን ማለት ነው? ለምሳሌ ልጆች አንተን ያድሙህ ማለት ነው። ይሄ የሚታወቅ ዘንድ በኦሪት ዘፍጥረት ምዕራፍ 4 ላይ በእሾህ የተመሰለ ልጅ ወልዷል አዳም። ያ እሾህ ማን ነው? ደምና ሥጋ ያለው ልጅ ነው። በአርአያ እግዚአብሔር የተፈጠረ ልጅ ነው። ቃየል ይባላል። ቃየል ወንድሙን በድንጋይ ደብድቦ ከመግደሉ በፊት የአባቱን የአዳምን የእናቱን የሔዋንን ልብ ያደማ ፍጡር ነው በክፋቱ። እንዲህ አይነት ልጆች አንተ ጋር ይኖራሉ። አንተ በለሱን እንዳደማኸው፣ አንተ በለሱን እንደቆረጥከው የልጅህን ዕድሜ የሚቆርጥ ልጅ ትወልዳለህ። ያንተን የልጆችህን ደም የሚያፈስ ልጅ ትወልዳለህ ማለቱ ነው። እና እንደ እሾህ የሚዋጋ እሾሃዊ ባህሪ ያለው ልጅ ይኖርሃል ሲለው ነው። ምድር እሾህና አሜከላ ታብቅል ማለቱ መሬት ላይ በዕለተ ማክሰኞ ስለተፈጠረ የቅጠል ላይ እሾህ ወይም ደግሞ የተክል እሾህ እያወራ ብቻ አይደለም። ስለ ሰው ባህሪ፣ ስለ ሰው ተፈጥሮ ጭምር እየተናገረ ነው። ስለዚህ ክርስቲያኖች እሾህና አሜከላ ታብቅልብህ የሚለው ይሄን ሁለት ትርጉም ይይዛል። እንደነገርኳችሁ መጀመሪያ እንዳትረሱት ምድር ላይ የበቀለው ይሄ እሾሁ አዳምን መውጋት አይችልም ነበረ። እግዚአብሔርን ሲጣላ ግን አያደማ የነበረው አዳምን አይወጋ የነበረው እሾህ አዳምን መውጋት ጀመረ ብያቸዋለሁ። ሁለተኛ ደግሞ ልጆቹ እንደ እሾህ የሚዋጉ ሆኑ። ክፉ ሐሳቦች፣ ክፉ ምኞቶች፣ ክፉ ልጆች አዳምን አደሙት፣ አሳዘኑት ማለት ነው። የማይገባ ሥራ እየሰሩ አሁን የመጀመሪያውን ትርጉም ይዘን ወደ ዛሬው ታሪክ እንሄዳለን። ዛሬ ያው ደጋግሜ እንዳልኩት እናንተም እንደምታውቁት የመድኃኔ ዓለም ወርሃዊ በዓል ነው። የስቅለቱ መታሰቢያ ነው። እስኪ ወደ ስቅለቱ እናምጣው ይሄንን ቃል። ምድር እሾህና አሜከላ ታብቅልብህ ብሎ እግዚአብሔር ረገመው አዳምን። ይሄ እርግማን 5500 ዘመን ቆየ። እሾህና አሜከላ ታብቅልብህ የሚለው እርግማን አሁን የዮሐንስ ወንጌል ምዕራፍ 19 ቁጥር 1 ላይ እንደርሳለን። አሁን ሁለቱን ምዕራፎች እንደ ነጠላ እንሰፋቸዋለን። ዘፍጥረት ምዕራፍ 3 ቁጥር 18 ምድር እሾህና አሜከላ ታብቅል የሚለው ቃልና የዮሐንስ ወንጌል ምዕራፍ 19 ላይ ያለውን ቃል አንድ ላይ እናየዋለን። እንዲህ የሚል ቃል አለ።
የዮሐንስ ወንጌል ምዕራፍ 19 ቁጥር 1። በዚያን ጊዜም ጲላጦስ ኢየሱስን ገረፈው፣ ወታደሮቹም ከእሾህ አክሊል ጎንጉነው በራሱ ላይ አኖሩ። እስኪ ይህችን ቃል አብራችሁ ይበሉ፣ ብቻዬን ከምናገር። ወታደሮቹም በሉ እስኪ፣ አላላችሁም? ወታደሮቹም ከእሾህ አክሊል ጎንጉነው በራሱ ላይ አኖሩት። እዚያ ላይ አዳምን ምድር ምንና ምን ታብቅልብህ ነበር ያለው? እሾህና አሜከላ ምን ትበልብህ? ታብቅል። አሁን የዮሐንስ ወንጌል ምዕራፍ 19 ቁጥር 2 ላይ የጲላጦስ ወታደሮች የምን አክሊል ጎነጎኑ አለ? የእሾህ አክሊል ጎንጉነው በራሱ ላይ አኖሩ። የእሾህ አክሊል የጎነጎኑት አይሁድና የአይሁድ ጭፍሮች የራሳቸው ምክንያት አላቸው። ለማሽሟጠጥ ነው። ክርስቶስ ማለት ንጉሥ ማለት ነው። አዎ አንተማ የኛ ንጉሥ ነህ ብለው ለማሽሟጠጥ የወርቅ ዘውድ አይደለም፣ የእሾህ አክሊል የብረት አክሊል አዘጋጅተው እንደ እሾህ የሚወጋ ብረትም አዘጋጅተው እሾሁን ከብረቱ ጋር ብረቱን ከእሾህ ጋር አዋህደው በክርስቶስ ራስ ላይ እንደ ዘውድ ደፉለት። አይሁድ ለመዘባበት ነው ይሄንን ያደረጉት። ባላወቁት ነገር ክርስቶስ ምስጢሩን ፈጸመ። ቅዱስ ያሬድ ዝማሬ የተባለ ድርሰቱ ላይ ወይ አለማወቅ ብሎ በአይሁድ አለማወቅ ይገረማል። እንዲህ ብሎ በዲያብሎስና በአይሁድ አለማወቅ እንዲህ ይላል። ሶበሳ አይመረ ሰይጣን ከመይሰደድ በመስቀሉ፣ ሰይጣን ዲያብሎስ በክርስቶስ መስቀል እንደሚሰደድ ቢያውቅ ኖሮ እምያም ከሮሙ ለአይሁድ ዕፀ መስቀል ከመይትክሉ፣ አይሁድ ዕፀ መስቀሉን እንዲተክሉ እንዲያዘጋጁ ባላደረገ ነበር።